ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን መላው በሀገር ውስጥም ከሀገር ውጭም የምትገኙ የጎነር ሚዲያ ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን። የትንሳኤ በዓልን ምክንያት በማድረግ ጎነር ፕሮሞሽን እነሆ ለመላው ለክርስትና እምነት ተከታዮችና እንዲሁም ደግሞ ለወዳጅ ለዘመዶች በአጠቃላይ ሁሉንም ማህበረሰብ እንኳን አደረሳችሁ መልእክት ወደ እናንተ ያስተላለፈን በዚሁ ቆይታችን የጎነር ፕሮሞሽን ሰንተርንና ጎነር አማተር የኪነ ጥበብ ቡድን አባላትን በተመለከተ አንድ መረጃ ወደ እናንተ ላጋራችሁ ነው። የጎነር አማተር ኪነ ጥበብ ቡድን የተለያዩ መድረኮች በክልል በዞን መድረኮች በከተማ አስተዳደር መድረኮች ላይ በመገኘት አካባቢውን ዞኑን ክልሉን ፕሮሞት የሚያደርጉት እንቅስቃሴ እጅግ የሚደገፍና የሚበረታታ የሚደነቅ ነው ማለታቸውን ከየም ዞን አስተዳደር ጽሕፈት ቤት ኃላፊ አቶ አለማየሁ ገብረ ሚካኤል ጋር በቢሮአቸው ጠርቶ ባነጋገሩት ወቅት ያስተላለፉት መልእክት ነው። ታዲያ አቶ አለማየሁ ገብረ ሚካኤል የጎነር አማተር ኪነ ጥበብ ቡድን አባላት እንዲሁም ጎነር ፕሮሞሽን እንደ ኢቨንትስን በመጥራት በቢሮአቸው አነጋግረዋል። ባነጋገሩት ወቅትም የጎነር አማተር ኪነ ጥበብ ቡድንና ጎነር ፕሮሞሽን የሚሰራባቸው ተግባራት እጅግ የሚበረታታ ነውም ብለዋል። በተለይ ደግሞ የጎነር አማተር ኪነ ጥበብ ቡድን በዞን መድረኮች በክልል መድረኮች በከተማ አስተዳደር መድረኮች ላይ ዞኑንና ክልሉን ፕሮሞት ለማድረግ የሚሰሩት ስራ እጅግ የሚደነቅና በሁሉም ዘንድ እውቅና የተገኘ የመጣበት ተግባር መሆኑንና በዚህ ዓመትም ከፍተኛ ውጤት ያስመዘገበ ተቋም ነውም ብለዋል። ላይ እስካሁን የመጣችሁበት እንቅስቃሴ በ9 ወር አፈጻጸም ውስጥ በጣም በሚገርሙ ስራዎችን በዞን አስተዳደር ደረጃ የሰራችሁበት ሂደት ስላለ እንደ አጠቃላይ የዞኑ አስተባባሪም የዞኑ ካቢኔም ባለፈው ካቢኔ መድረክ ላይ እያንዳንዱን ነገር ስናቀርብ በጣም አፕሪሼት አድርጎ ምስጋና ሁሉ የሰጡበት ሂደት ስላለ የዞኑ አስተዳደር መንግስት አጠቃላይ እስካሁን 2017 በጀት ዓመት በጀመረበት ጀምሮ ያለውን ተግባር እያንዳንዱን ቆጥሮ የእናንተን በጣም የተሻለ ውጤት ካሉት ከ10 መዋቅር ውስጥ የተሻለ ፊት ላይ ያሉት ቡድናት እንደሆነ የገመገመበት ሂደት አለ። ሁለተኛ አጠቃላይ የእናንተን ስራ ስንገመግም በጣም በስትና ማራኪ ልዩ ልዩ ኢኒሼቲቭ ጭምር ያለበት በተለይ በየወረዳዎቹ አካባቢ አሚና ወረዳውን አዲስ መልክ የጎጆ ወጪ ወረዳዎችን ስንፈጥር ያሳያችሁት ድርጊት በጣም በኢኒሼቲቭ የተገመገመበት ሂደት ነው። ጎነር ፕሮሞሽን ሴንተር እነሆ የተለያዩ የፕሮሞሽን ስራዎች የዞኑንና የክልሉን ፕሮሞት በማድረግ እንዲሁም ከፍተኛ ስራ እየሰራ መሆኑ የሚደነቅና የሚመሰገን ነው ብለው በቢሮአቸው ጠርተው እጅግ እናመሰግናለን ብሎ ደግሞ የትንሳኤ በዓል የሰላም የጤና የፍቅር እንዲሆንላችሁ ዘንድ እመኛለሁም ብለዋል አቶ አለማየሁ ገብረ ሚካኤል። በዓሉን ምክንያት በማድረግ የእንኳን አደረሳችሁ መልእክትም ለአጠቃላይ ማህበረሰቡም አስተላልፈዋል።